ሶስተኛው ጎንደርን ጎንደር ያደረጋት ከሃይማኖቶች ጋር ያላት ቁርኝት ነው። በተለይ ቀደምት ከሆኑ ሃይማኖቶች ጋር በኢትዮጵያ ውስጥ ቀደም የሆኑ ሃይማኖቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ እስልምና እንዲያውም የአይሁድ ሃይማኖቶች ቀደምት ናቸው። እነዚህ ሃይማኖቶች የዓለም ቀደምት ሃይማኖቶች ናቸው። ኦርቶዶክስ፣ እስልምናና አይሁድ ቀደምት ሃይማኖቶች ናቸው። እነዚህ ሶስት ሃይማኖቶች ደግሞ ከጎንደር ጋር በጣም የተቆራኘ ታሪካዊ ግንኙነት አላቸው። እንግዲህ ለምሳሌ ሰሞኑን ሁሉ ጎንደር ያስባለው ጥምቀት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታከብረው በዓል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በታቦታት 44 ታቦታት ነው ያሏት። ስለዚህ እነዚህ 44ቱ ታቦት የትም ሀገር አይገኙም ከጎንደሩ ውጭ ማለት ነው። የተወሰነ ቦታ 44 ታቦት ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና የሰጠቻቸው የምታከብራቸው በታቦት ቀርጻ የምታከብራቸው ቤተክርስቲያን ስም የተሰጠላቸው 44 ታቦታት ጎንደር ብቻ ነው የሚገኘው። በኦርቶዶክስ ስንመጣ ከእስልምናው ጋር ስንመጣ ቀደምት መስጊድ ያለበት ሀገር ነው። ቀደም ታሪክ ከአፄ ፋሲለደስ ጋር ምናምን ተያይዞ ከእስልምናው ጋር ያለ ታሪክ የቆየ ከነገስታት ጋር የቆየ ታሪክ ያለበት ሀገር ነው። ስለዚህ ኦርቶዶክስም ስንል ከነገስታት ጋር እነዚህ 44ቱ አዲስ አይደሉም። በቃ በነገስታት ዘመን የተሰሩ ታቦታት ቤተክርስቲያን የተሰራላቸው ታቦታቶች ናቸው። አይሁድ ብንል እንግዲህ ቤተ እስራኤላውያን ከየት ነው ወደ እስራኤል የሄዱት? ከጎንደር ነው። በቃ አብዛኛውን ኦልሞስት 80-90% ቤተ እስራኤላዊ ከጎንደር ተነስቶ ነው እስራኤል የገባው። ዛሬም ቤተ እስራኤላውያን የት ጋር ነው ያሉት? ጎንደር ነው ያሉት። በቃ ታሪካቸው አጠቃላይ ቅርሳቸው ሁላቸው የአይሁዶች ጎንደር አለ። ስለዚህ ጎንደር ከሃይማኖት ጋር ያላት ቁርኝት ጎንደር አሰኝቷል። ይሄ ደግሞ ነገስታቶች ከሃይማኖት ጋር ያያያዙበት ታሪክ ነው። አሁን የመጣ አይደለም፣ የቆየ ታሪክ ነው እና ጎንደር ያስባላት ሶስተኛው ከሃይማኖት ጋር ያለው ቁርኝት